ሌሎችን መስጠት ይቻላል። ፍልስፍናዊ አስተሳሰቦችን፣ ሳይንሳዊ አስተሳሰቦችን፣ የተለያዩ ሃይማኖታዊ አስተሳሰቦችን መስጠት ይቻላል። ልንስማማም ላንስማማበትም እንችላለን። አንድ ግን ልንክድ እስከማንችል ድረስ እውነት የሆነ ነገር ምንድነው ተብሎ ከተጠየቀ ሁላችን ሟቾች ነን። ሟች መሆንን ማወቅ ምናልባት አሁን ላለንበት ነገር የሚገላግል ይመስለኛል። የሚሽርም የሚያሽርም እንደ መፍትሄ እመለከተዋለሁ። ግን ህይወት የሚጀምረው ከመሞት ነው ብዬ አምናለሁ። ለዛ ነው ማርቲን ሉተር ሲናገር ምን ይላል? ለመሞት ያልተዘጋጀ ሰው ለመኖር ሌጂቲሜት አይደለም ይላል። አስደናቂ ንግግር ነው። ሶክራቶስ ስለ ሞት ሲያስረዳ እሱም እንደዚህ ነው የሚለው። ምናልባት ሞት ከህይወት ሳይሻል አይቀርም። ምናልባት ሞት ድሪምለስ ስሊፕ ሊሆን ይችላል። አስባችሁ ታውቃላችሁ? ህልም የሌለው ጸጥታ ያለበት እንቅልፍ። ምናልባት ደግሞ ወደ ሌላኛው ዓለም መሻገሪያ አንደኛው መጽሐፍ ሲያልቅ ሁለተኛው መጽሐፍ ሊሆን ይችላል። ምናልባት ፊልሙ አልቆ የመጀመሪያው ፓርት 1 ፓርት 2 ሊጀምር ይሆናል። ማንም የሚያውቀው የለም ይላል። ሌላኛው ፈላስፋ በህይወት ካለ ሞትን መፍራት የለብህም ይላል። ለምን ተብሎ ከተጠየቀ ሞትና ህይወት በተመሳሳይ ጊዜና በተመሳሳይ ሰዓት ኮኤግዚስት ማድረግ አይችሉም ይላል። በህይወት ካለ አልሞትክም፣ ከሞትክ ደግሞ በህይወት የለህም ይላል አንደኛው ፈላስፋ። አስደናቂ ነው። ሌላኛው ደግሞ ፈላስፋ ነው የሚለው ሞት ልክ እንደ በርዝዴይ ነው ይላል። በርዝዴይን በጣም ደስ ብሏል ሴሌብሬት የምታደርገው ግራጁዌሽን፣ የጋብቻ፣ ልጅ ስትወልዱ፣ ስትመረቁ፣ ቤት ስትሰሩ፣ መኪና ስትገዙ፣ በርካታ ነገር የሚያስደስት ነገር ሲመጣ በህይወታችሁ ፍስሐ ሲሆን ቤታችሁ በጣም እንደምትደሰቱት ሞትንም እንደዛ ብናየው፣ ስለዚህ ሞትን መፍራት የለብህም ብሎ ያስባል ሰውየው። ብቻ ለማንኛውም እኔ ለመናገር የምመክረው ማስበውም ነገር ወንድሞቼና እህቶቼ እናንተ ሟቾች ናችሁ። ምንም ቢኖራችሁ ዝነኛ ብትሆኑ፣ ስመጥር ብትሆኑ፣ የተማራችሁ ብትሆኑ፣ አክቲቪስት ብትሆኑ፣ ጸሐፊ ብትሆኑ፣ ደራሲ ብትሆኑ፣ ባለስልጣን ብትሆኑ፣ የቤተ ክህነት ሰው ብትሆኑ፣ የቤተ መንግስት ሰው ብትሆኑ፣ በየትኛውም ስፍራ ብትሆኑ ሰው ከሆናችሁ ዘንድ ነግራችኋለሁ ሟቾች ናችሁ። It's a matter of time።